ታምረ ማርያም እንደዚህ ነው። ታምረ ማርያም ገጽ 29 መቅድም ነው እንደዚህ ቢለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ከዘፍጥረት እስከ ዮሐንስ ራእይ እርስ በርሱ አይጋጭም። የእግዚአብሔር ቃል ዘፍጥረት ላይ የገነባውን ራእይ ላይ አያፈርስም። ዘዳግም ላይ የተናገረውን ማቴዎስ ላይ አይክደውም። የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን፣ አንድ ቦታ ትክክል የሆነ ሌላ ቦታ ስህተት አይሆን። በፈጣሪ ፋንታ ተፈጣሪ ማምለክ ጣዖት አምላኪነት ነው። ገጽ 28 ታምረ ማርያም የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። እነግራለሁ። በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሬዎስን ማምለክ ጣዖት አምላኪነት ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 25 የእግዚአብሔር ቃል እንደዚህ ነው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ፣ አገለገሉ። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ። በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው። ሁሉ በእርሱ ሆነ የሚለው ቃል ይዛችሁ እርግጠኛ ዓለም ሁሉ ይስማ፣ ዓለም ሁሉ ይስማ፣ መናፍቁም ይስማ፣ አሕዛቡም ይስማ። አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ። ስሙት እስቲ ልጠይቃችሁ፣ ከኦርቶዶክስ ውጭ ያላችሁ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲ ነው የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው የኔ ጌታ። ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረህም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የናንተ እመቤት ኧረ ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ እመቤታችን። ዳዊት ምን አላት? ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍት ወኅብርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ዝም ብሎ ወርቅ እንዳይመስል አይደለም፣ ንጽሐ ድንግልና ነው እኮ በነፍስም በስጋም በሐልዮ በነቢብ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምሊተ ክብር ምላት ለዚህ ነው። ምሊተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን ዘላለም። አልገባህም እንዴ አባ? አልገባህም እንዴ መምሩ? ተው እንጂ እንዴ! እንደው መልካ ስዕል እንኳን ያለ እንደው የመጨረሻዋን እንኳን ብሏት አያውቅም እንዴ? የመጨረሻዋ መልካ ስዕል አታስታውሱኝም? ምን ነበር የምትለው የመጨረሻዋ? እንደው ቤዛ ቤዛ ስንላት ቤዛ 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 ነፍሰ ሁሉ ነኮ ምንላት ሞአቲ እንደው የሞአቱ ሁሉ ድንግል ማርያም ለሚሞት ሰው ቤዛው አንቺ ነሽ። ልጅሽ ያስነሳልሻልና ክብር ምስጋና ለእግዚአብሔር ይድረሰው። ብለህ አንድ ጀባ በሌም ብለህ መትመርጠዋለህ። በጻዕዳ ልቤ ጽፌ ያስቀመጥኩት በልጅነት ያለው ስሟ ከነክብሩ ማርያም ስሟ ነፍሴን ገዝቶት ስለማየው ሰርካ ጸዷን በነዳን ታጥሮ ደብሯ ቸርነቷ አስደመሞኝ ውስጤ ቀርቷል ድንግል ፍቅሯ። የናዝራዊው እናት መንፈስ በልጅነት ደምቆ ነፍሴ አድጌ ያለው ጣፍጦኝ ስሟ ሳይለየኝ ከምላሴ። ወላሂ ነው የምላችሁ ልጅ እያለን ብላቴና ለኔ ብቻ ሳይሆን ማርያም ለእናቴም ለእናታችን እናት ሆና በጭንቅ ቀን እንደምትደርስ ስለኖረች ፍጹም ታምና የእናትነት የደግነት የአዛኝነት ድንበር ልኬት የፍቅራችን መድረሻ ናት ቅድስት ድንግል ማርያም ክብርት። እናቴ ነው ርጉዝ ሆና ሆዷ ገፍቶ ያያት ሁሉ ቀርባሽ ማርያም ወፍ ሳሰማ ሰላም ተገላግለሽ እያሉ
ምጥ ላይ ሆና ማርያም ስሙ አቅም ጉልበት ሆናታለች። ወልዳም ማርያም የማረችሽ ማርያም አራስ ተብላለች። እናም ተረግቼ ተወልጄ በማርያም ስም አድጌያለሁ። ድሮም ዛሬም ማርያምን እኔ ነገም አወዳታለሁ። እድሜ ልኬን ባፈላልግ ልሞክር ብል ለመጥራቱ ብጽዕት ቅድስት ልዕልት ብላት ሐረጋዊ ናርዶስ ሽቱ ቀዳማዊት እመንግስት ሆተ ምስራቅ ፍኖተ ወርቅ ክብርት ብላት አይገልጻትም ከፍጥረታት ስለምትልቅ ማርያም ቅድስት እምነ ጽዮን እመድንግል ደብረ ይቅርታ የጀነት ጌጥ ሶሊያና የፍስሐ ደስታ ቦታ ለፍጥረታት ንጽህና የመታመን ሞገስ እርማ ወላሂ ነው የምላችሁ ምሳሌ ነች ማርያምማ ነው የሚለው ይሄ